እኮ ነው የቲክቶክ ዳንስ ቪዲዮ ልሰራ ፏል በልብዬ በጠዋት ፀጉሬ ልተኩስ ስል መብራቱ እልም አይልም። እንዴት እንደተናደድኩ ትሻልኩና ትንሽ ቆይቼ ሲመጣ ደግሞ ልብሴ ልተኩስ ስል አሁንም ጠፋ። ደግሞ እንደገና መጣ ብዬ የሆነች ቧንቧ መጠግናት ነበረች። እሷንም ልሰራ ስል ድርግም አለ። እኔ ጅብ አይደለሁ እንግዲህ በጨለማ ይታየኝ ብዬ ተውኩት። ድጋሜ ሲመጣ ጠበቅኩና ደግሞ ጁስ ፈጭቼ ልጠጣ ስል ተመልሶ ጠፋ። በስተመጨረሻ ከሰዓት አንጀቴ እየተላወሰ ልብሴንም ፀጉሬንም ሳልተኩስ እንደምንም ቪዲዮን ልሰራ ልክ ሙድ ውስጥ ልገባ ስል አሁንም መብራቱ ድርግም አይልም። ዘጋኝ። አና የመብራት ሁኔታ አላሰራ ስላላት ስራዋን ከኬንያ ሆና ለመስራት ወዳጅ ዘመዶቿን ተሰናብታ ጉዞ ጀመረች። ኢሚግሬሽን ስትደርስና የምትሄደው በመብራት መቆራረጥ ተማራ መሆኑን ስትነግራቸው ግን ጂፎር ዶላር ቢወደድስ ቢያወጣ ሚሊዮን የኔ አይነቱን ሕፃን ልደቱ የደረሰ ምን ያገባው ይሆን? ኬክም ባትጋግሩ ሽፎን ባትገዙልኝ ኧረ ቢያንስ ልብሴን ቀይሩልኝ ከሰው ተለይቼ ድምቅ ካላልኩኝ ምኑን ልደት ሆነው እስቲ ንገሩኝ። እንጃ እያልኩኝ ክፍት ብለኝ ሳንጎራጉር ማሚ ሰማችኝና ምን ሆነሽ ነው ስትለኝ ዳዲ ለልደቴ ልብስ ግዛልኝ ስለው ዶላር ስለጨመረ ራሴ ልብስ እሰራልሻለሁ ብሎ ይሄን አያለብሰኝም። ሪሃናን መስዬ እያዩ ፈንገስን መስዬ ልደቴን አላከብርም። ገና ለገና ዶላር ጨመረ ብላችሁ ዲዛይነር ትሆናላችሁ ስላት ኧረ ሙድ ሲይዝብሽ ነው አታስቢ፣ ለልደትሽማ እኮ ቀሽታ ሀገር ልብስ አሰፍቼልሻለሁ ብላኝ ተጠርጣሪዋ ህፃን ብትመስልም ውስጧ የ60 ዓመት አሮጊት አሉ። በእድሜ እንኳን ባንቀልድ ይሻልሻል፣ ትጎጃለሽ። ተጠርጣሪዋ በጣም ከመክሳቷ የተነሳ እንደ ቀበቶ የምትጠቀመው የዳዲን ሰዓት ነው። አስረግጬ ነው የምነግርሽ። ተጠርጣሪዋ ፀጉሯን የማትሰራው ግንባራም እንዳትባል ነው እንዴ? ኧረ እኔ ግንባራም አይደለሁም ስታይል እኮ ነው። ተይው እንደውም አልጫወትም እንዴ። ተጠርጣሪዋ በጣም ከመቅጠኗ የተነሳ ጥላ የላትም። ምንድነው አንቺ ጥላቢስ ተጠርጣሪዋ ትምህርት ቤት መሄድ ከጀመረች 6 ወር ቢያልፋትም እስካሁን ኤቢሲዲ እንኳን ማለት አትችልም። አንቺ እኔ እንኳን ኤቢሲዲ ቀኔ ዘርፌ